በልታችሁ የማጠግቡት በጣም የሚጣፍጥ እጃችሁን የምታስቆረጥም ምግብ ናት የዛሬቱ ምግቤ ማለት ነው። እውነት ነው የምላችሁ በጣም ደስ ይላል። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ላይ ደህና ናችሁ ወይ? ሁላችሁንም ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛልኝ። እንግዲህ እንደተለመደው ዛሬ በአዲስ ቪዲዮ መጥቻለሁኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ለምታበረታቱኝም ከልብ አመሰግናለሁ። እንግዲህ ወደ አመጣሁላችሁ ቪዲዮ እንገባለን። እዚህ ጋር እንግዲህ ዛሬ ይዤላችሁ የመጣሁት የመኮረኒ አሰራር ነው። እንስ ብላ ምጥንጥን ያለች የምትጣፍጥ መኮረኒ ነው የምሰራላችሁ። እዚህ ጋር እንግዲህ የሚበቀኝን ያህል መኮረኒ አቅርቤ ያለሁኝ ማለት ነው። እዚህ ጋር ማጅን ቶማት፣ ሽንኩርትና አንድ ቲማቲም፣ አንድ ሽንኩርት እንዲሁም ነጭ ሽንኩርት 3 ፍሬ ቅመሞችን እንደምታዋቸው ነው ማለት ነው። ቆራርጬ ብቅ ብያለሁ ማለት ነው። በዚህ ነው የቆራረኩ። ሁሉንም እናንተ እንደፈለጋችሁ መፍጨትም ትችላላችሁ። ሽንኩርታችሁንም እንደ ምርጫችሁ ነው ማለት ነው። እና እንግዲህ ውድ ቤተሰቦች ነጭ ሽንኩርቱ ገብቶብኝ ነው ቅመሙ ላይ፣ ለዛ ነው ማለት ነው አሁን ያነሳሁት። አሁን ቀጥታ ወደ መጥበሻዬ ሽንኩርቴን እጨምራለሁ ማለት ነው። መጥበሻዬ እሳቱን ቀንሼው ሙቋል ማለት ነው። እንደዚህ አድርጌ መሰል እያደረኩኝ እንግዲህ እናንተም ደግሞ ያን ጊዜ አይፈጅም፣ በቀላል ደቂቃዎች የሚያልቅ ነገር ነው። መኮረኔንም ደግሞ እዚች ላይ ነከር አድርጊያታለሁ። እንደምታዩት ነው። ትንሽ ነው የምሰራው፣ ለምሳ ያህል ነው ማለት ነው ውዶች። እናንተም ሰርታችሁ ሞክሩት። አንዳንድ ጊዜ እንግዲህ በተለይ የሆነ ሙቀት ነገር ጉንፋና መምሲያደርግን የማያስፈልግን ነገር የለም። እኔ ልብላውም ላልብላውም እንደዛ ሆናለሁ። አንዳንድ ጊዜ ቲማቲሜን ጨመርኩ ከሽንኩርቴ ጋር እንደዛ አድርጌ መሰል አደርጋታለሁኝ። እንግዲህ እጥር ምጥን ያለች የምትጣፍጥ እጅ የምታስቆረጥም ምግብ ናት። እውነቴን ነው የምላችሁ። ስሩና ተጠቀሙት ማለት ነው። ግን አበረታቱኝ ውድ ቤተሰቦች፣ ለምታበረታቱኝም ከልብ አመሰግናለሁኝ። አሁንም ደግሞ እገዛችሁ አይለኝ እላለሁኝ ማለት ነው። እንግዲህ እንደዚህ ደርሳለች። ሽንኩርቴና ቲማቲሜ በሰል እያሉ ነው። ዘይት ግን አልጨመርኩም ቤተሰብ። በሽንኩርቱ ውሃና በቲማቲሙ ነው እየበሰለ ያለው ማለት ነው። እንደምታዩት ነው። ሽንኩርቱ ጋራ ቲማቲሜ በደንብ እየበሰለልኝ ነው ማለት ነው። እኔ መፍጫ አልተጠቀምኩም። እናንተ መፍጫ መጠቀም ትችላላችሁ። ቲማቲሙን ወይ በመፍጫ ወይም ደግሞ መፈቅፈቂያ አለ በሱ መጠቀም ትችላላችሁ። ከዲና አድርጌው እንግዲህ ተመልሻለሁ። እንደምታዩት ነው። እዚህ ጋር ደርሷል። እንግዲህ እየተደራረሰልኝ ነው ማለት ነው። ብዙ ጊዜ አይፈጅም በነገራችን ላይ እንትን ስላልኩ ነው ማለት ነው። ዘይትን እንግዲህ የሚበቃኝን ያህል ጨመርኩኝ። እናንተም የሚያስፈልጋችሁን ያህል መጨመር ትችላላችሁ። ካሜራው ግን ዞሮብኝ መሰለኝ። እንግዲህ ምንም ማድረግ አልችልም። እንደዚህ አድርጌ ዘይቴንና ሽንኩርቴን ቲማቲሜን ለመስል እያደረኩኝ በደንብ አቀላቅለዋለሁኝ። ምግብ ስንሰራ እኔ ብዙ ጊዜ ስሰራ መጀመሪያ ሽንኩርት ነው የምጨምረው። አሁን ደግሞ ነጭ ሽንኩርት እንደምታዩት በትናንሹን የቆራረኩት አልወቀኩትም ወይም አልፈጨሁትም ማለት ነው። እንዳርጌ አደበላልቀዋለሁኝ አብሮ እንዲበስልልኝ ማለት ነው። እንደዚህ አድርጌ በደንብ ካቀላቀልኩት በኋላ ያው እንግዲህ አብሮ ይበስላል ማለት ነው። ከሽንኩርቴና ከእንትኑ ጋራ ዘይትም ስለጨመርኩኝ እንደዚህ ከደን አድርጌው እመለሳለሁ። እንግዲህ እንደምታዩት ነው፣ እየበሰለ ነው። ማሻአላ ብያለሁ። አሁን ቀጥታ ቅመሜን እንደዚህ እጨምራለሁ ማለት ነው። እንግዲህ ቅመሜ ሁሉንም ነው የጨመርኩት። እናንተ የምታስፈልጋቸውን ቅመም ማቅረብ ትችላላችሁ። እኔም እንግዲህ ሁሉንም ስላችሁ የሚያስፈልገኝን ነው የጨመርኩት። እንግዲህ እንደምታዩት ነው። እንዳርጌ አቀላቅለዋለሁ። ቅመሜንም አሁንም በደንብ መማሰል አለብኝ። እንግዲህ እኔ ብዙ ጊዜ እንደምታዩት ነው መጀመሪያ ሽንኩርት ምናምን ነው የምጨምረው፣ ዘይቱን በኋላ ነው። ያው እንግዲህ የሁሉም አሰራር ሊለያይ ይችላል። እንግዲህ እያያችሁት ነው። አሁን ደግሞ ሰልሰል ወይም ማጁን ቶማት ጨምርኩኝ። የሚበቃችሁን ያህል እኔ በትንሿ መንኪያ 2 ጨመርኩ። ካነሰም ልጨምር እችላለሁኝ። ቀይ እንደሆነልኝ ስለፈለኩ ነው። እንደምታዩት ይዝን ከረን ይዟ ማለት ነው። አሁን ትንሽ ውሃ ጠብ እያደረጋችሁ ማሸት ነው ማለት ነው። እንትን እንዲላችሁ ማጣፈጫ ዋና ቅመማ ጨውን እንዳትረሱ። ያው ጨምርኩ ማለት ነው። ምክንያቱም ጨው ከሌለ ሁሉም ነገር ከባድ ነው ማለት ነው። እና እንደዚህ አድርጋችሁ በደንብ አመስሉት። ሙቅ ውሃ ትንሽ ጠብ እያደረጋችሁ ብታመስሉት ደግሞ የበለጠ ደስ ይላል ማለት ነው። መኮረኒዬ ደግሞ ውሃ መጥቻለሁ እየደረስኩ ነው ብላለች። እንግዲህ እውነትም ደርሳለች። ይኸው እንደምታዩት ነው፣ በስል ብላለች።
ውሃንም ደግሞ አሰናብታለች። መጠንፈፍ የማያስፈልግ መሰለኝ ስራዋ ሁሉ ሳያት ማለት ነው። ዝግጁ ነኝ እያለች ነው እንግዲህ እንደምታዩት ነው። ሶሴ ደርሶልኛል። ማሻላ በጣም ነው የሚያምረውት። እንግዲህ ከዚህም በላይ ቀይላትን ከፈለጋችሁ እናንተ ማጅን ቶማቶ ወይም ሰልሰሉን መጨመር ትችላላችሁ። እኔ ግን ከዚህ በላይ ያኔ ደስ ይላል፣ በዙ ነው የተመቸ ማለት ነው። እናንተ ከዚህም ማሳነስ ከፈለጋችሁ፣ ከዚህም በላይ ደግሞ ቀይ እንደሆነላችሁ ከፈለጋችሁ እንግዲህ እናንተ የምርጫ ነው ማለት ነው። እንደዚህ አድርጌ አሁን ቀጥታ መኮረኒን ጨምር አድርጓ ከላይ ማሻአላህ ማሻአላህ ማለት ነው። እንግዲህ ያው ድብልቅልቅ ብላ እምርሽ ብርቅ ድምቅምቅ ብላ መታልኛለች መኮረኒዬ። እንግዲህ እኔ መኮረኒ በጣም ነው የምወደው፣ በጣም በጣም እወዳለሁ። እውነቴን ነው የምላችሁ። እንግዲህ ዛሬ የተበላው ምሳ ይለያ ማለት ነው፣ ይለያል። እንደዚህ አድርጌ ካደባላለኩኝ በኋላ በነገራችሁ ላይ ድምጼ ይቅርታ እኔ ጉንፋን አለው ምን አለ ቀዝቃዛው እየጠጣሁ መሰለኝ ድምጼን እየዘጋኝ ነው። እና እንግዲህ በዚህ መልኩ መኮረኒ ሽብርቅ ድምቅ ብላ ጉርድ ድድ ብላ ብቅ ብላለች። አብረን እንብላ እንቷ ለምሳ እንብላለሁ። በዛው አጋጣሚ በቀጣይ ቪዲዮ እስከምንገናኝ ባይ ባይ።